ሰላም ሰላም ውዶቼ እንዴት ናችሁ? ያለው አልሐምዱሊላህ ሰለወይት ወርነኝ እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ የመጣሁበት አንደኛ ደረጃ ደግሞ ኢሞ ላይ የማትፈልጉትን ሰው ሳትቦልኩት እንዳይደውል እንዴት ማድረግ እንዳለባችሁ ለማሳየት ነው የመጣሁት። ዛሬ ስለ ኢሞ ነው የማወራው ማለት ነው። ሰለወይ ዩቲዩበር ሁሌም አዲስ ነው። እናንተ ብቻ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ከዛም በፊት ግን እንደተለመደው ምንም የሚከፈልበት የለም። በምንችለው አቅም በተለይ ትልልቅ ዩቲዩበሮች ሼር ሰብስክራይብ ብታደርጉን እኛን አዲስ የመጣነውን እህትና ወንድሞቻችሁን ካጠገባችሁ አለን አለሁህ ብትሉን ምንም ችግር የለውም። 1 የገባችኋል 500 ከዛ በላይ እና እኛም ብታግዙ በተለይ እኛ የመዳም ቅመሞች ነን። ሼር ሰብስክራይብ እያደረግ ለዚህ አበቃናችሁ። ታዲያ እኛ ደግሞ ስንመጣ ካጠገባችን ሁናችሁ አለሁ ማለት አለባችሁ ማለት ነው ውዶቼ። ዛሬ ያ ቪዲዮውን ንግግር አላስረዝምባችሁ፣ ወደ ገደሉ ልግባ። እንዴት ኢሞ ላይ ለምሳሌ አንድ ሰው ሳትቦልኩት እንዳይደውልላችሁ ማድረግ ብቻ ነው። ከዛን መልእክት ምናምን ሲጽፍላችሁ ለእናንተ ይደርሳችኋል። ከደወለም እንደደወለ ያሳውቃችኋል ማለት ነው። መልእክት ይደርሳችኋል። በጣም እጅግ ብሎ የሚያስቸግራችሁ የሚጨቃጨቅ ወንድ ካለ ማለት ነው። ሴት እንኳ የለም አውቃለሁ። ሴት ልጅ ረጋ ያለች ናት። ረጋ ሰከን ያለ ነው። ሰውን አታስቸግርም ማለት ወንዶች ናቸው። እና እነሱ ኢሞ ላይ አሁን እንግባና ወደ አፕሊኬሽኑ ኢሞ ላይ ግቡ ላሳያችሁ እህቶቼ። ሰብስክራይብ ግን እንዳይረሳ ባይ ያለ ወደ ኢሞ እንግባ።